አንነት ቅድም እንዳልኩት ስንመጣ ይሄ ወጣቶች መስራት እየፈለጉ መኖር እየፈለጉ መሞት ግን ሲበዛ የሰዎች አስተሳሰብ ወደ ፍርሃት ሄደ። እውነት ሲነጋ መፍራት ይገባል። በነገራችን ላይ ዘመን የዘመን ቅዱስም ርኩስም የለውም። የዘመን ደግም ክፉም የለውም። አንድ ዘመን ደግም ክፉም የምናሰኘው እኛ ነን። ለምሳሌ ምንድነው የሚባለው የዘመኑ ሰው የጊዜው ሰው ሲባል ሰምተህ ታውቃለህ? አሁን የዘመኑ ሰው ማለት ዘመን የሚሾፍረው ዘመን የሚያሾረው ማለት ነው። ጀግኖች ሰዎች ግን ጊዜያቸውን ገንዘባቸውን አካላቸውን ጠብቀው ነፍሳቸውን ስጋቸውን ለፈጣሪያቸው አስማርከው አንበርክከው በትክክል ተጠቅመውበት ሲሞቱ ምን ይባላል? እነዛ ሰዎች ዘመኑ በእነሱ ይጠራል። መጥፎ ሲሆኑ እነሱ በዘመኑ ይጠሩበታል። በጣም ጥሩ ሲሆኑ ደግሞ ዘመኑ በእነሱ ይጠራል። ለምሳሌ ዘመነ ሰማዕታት ይባላል፣ ዘመነ ሐዋርያት ይባላል፣ ዘመነ ቅዱሳን ይባላል። የዘመኑ ሰው ማለት እኮ ምን ማለት መሰለ? በቃ ዘመን የሚሾፍረው ሆዱ ከሞላ የጭንቅላቱ ጉዳይ የማያሳስበው፣ ኪሱ ከሞላ የነፍሱ ጉዳይ የማያሳስበው፣ ብር ካገኝ የክብሩ ጉዳይ የማያሳስበው፣ ስደበው ማዋርደው ሆዱን እስከሞላለት ድረስ ጉዳዩ ያልሆነ እንስሳዊ ጠባይ አውራዊ ባህሪ የተቆራኘው የተፈጠረበትን ዓላማ የዘነጋ ማለት ነው። ስለዚህ አሁን በእኛ ዘመን ነገ አሳቆናው ነው ለመናገር አንድ ጤነኛ የሚባለው ሰው ትናንትና ያሳለፈውን ነገር ደስ እያለው የሚገመግም የነገ ተስፋውን በደስታ የሚያልም የዛሬውን ነቅቶ ተግቶ በትጋት የሚፈጽም ማለት ነው። አሁን እኛ ከትናንትናም ተፈናቀል ከዛሬም ተነቀል ከነገም ተገነጠለን ከሁለቱ ነው ነገ እንዳይናፍቀን። ለምሳሌ በጣም ባጭሩ ዓርብ ዕለት ቁጭ ሆነህ ቅዳሜ የሚናፍቅ ምን ሲሆን ዓርብ ስራ ሲኖር ነው። ወይም ደግሞ እሁድ የሚጣፍጥህ ሰኞ ስራ ሲኖር ነው። አሁን ሰኞ የማይናፍቀን ለምንድን? እሁድ ስራ የለንም። ቅዳሜ የማይናፍቅ ዓርብ ስራ የለንም። ከሰኞ እስከ ዓርብ ስራ የሌለው ሰው እሁድ ቅዳሜ ማለት የረፍት ጊዜ ማለት አይደለም። ነገ እንዳይናፍቀን ያደረጉ በጣም ብዙ ጉዳዮች አሉ። ኢኮኖሚያዊ ጉዳዮች አሉ፣ ፖለቲካዊ ጉዳዮች አሉ። በጣም የተወሳሰበ በተለይ እኛ የደረስንበት ዘመን የቴክኖሎጂ ጎርፍ የሳይንስና የቴክኖሎጂ ጎርፍ የጎረፈበት ሰዎች በራሳቸው እንዳይወስኑ በጊዜያቸው እንዳይወስኑ በገንዘባቸው በአካላቸው እንዳይወስኑ ያደረገ በጣም አደገኛ ሁኔታ ነው። አሁን ሳይንስና ቴክኖሎጂ ለፈረንጆቹ ጊዜውን ጠብቆ ነው የመጣው። ጽንሱን አንድ ጽንስ ለምሳሌ በሁለት ወር ከወረደ አስወረደ 9 ወር ሲሞላው ተወለደ ይባላል። አስወረደና ተወለደ ይለያያል። አሁን እኛ ቴክኖሎጂ አስወርዶን ነው፣ ፈረንጆቹ ወልደውት ነው። አስወረደንኛ እውነቴን እኮ ነው። አለ ጊዜው ነው የመጣው። አለ ጊዜው አልተዘጋጀንም። አንተ ለምሳሌ ብድግ ብለህ እንደ ቪኤት ትገዛለህ። መጀመሪያ በባጃጅ መሄድ አለብህ፣ በቪትስ መሄድ አለብህ። ቀስ በቀስ ነው እዛ ደረጃ መድረስ ያለብህ። እንደ እንቁላሉ ነው። ቀስ በቀስ እንቁላል በእግሩ ሄዳል የሚባለው ሁል ጊዜ ጽንስ 9 ወር ከ5 ቀን እንዲጠብቅ የተደረገው እኮ በእኛ በቤተክርስቲያናችን እኮ አንድ ጽንስ 40 ቀን ሲሞላው ጠቅላላ ሕዋሳት ተፈጥረው አልቀዋል። ተስዕሎተ መልክ ይባላል። ጠቅላላ ከ40 ቀን በኋላ የሚፈጠር ነገር የለም። ነገ ከ40 ቀን በኋላ ምን ይደረጋል? ሌሎች የቀሩት ጊዜዎች ምን ይደረጋሉ? እነዛ የተበገሩት አካላት እያደጉ እዛ ውስጥ እድገታቸውን ሲጨርሱ እንዴ ጽንሱ እኮ መጣው የሚለው እኮ ተሰርቻ አልቄያለሁኝ ክፈቱ ሊሉጣ እዚህ ያለው ኑሮ ጨርሻለሁ ልክ ተሰርቶ ሲያልቅ እግዚአብሔርም ስራውን ለምሳሌ የእናታችን ጡት ወተት ማምረት የሚጀምረው እኮ ህፃኑን ሊመጣ 3 ሳምንት 4 ሳምንት ሲቀረው እኮ ነው። ምክንያቱም በማህፀን እትብት እየተቀለበ ነበር። እንደወጣ እንጀራ ወጣ ይበላም ታውቃለህ። እግዚአብሔር ጡቱ ላይ ምርት አምርቷል። ያ ጡት ላይ ደግሞ የተዘጋጀው ወተት ስኳር አይፈልግ፣ ጨው አይፈልግ፣ አፍሉኝ አይል። ለምሳሌ አንዲትና ጡቷ ይዞ ውሎ ማታ አይረጋም፣ ኤክስፓየር ዴት የለውም፣ አይፈላም። አሁን የሚገርም ነገር አሁን ባለፈው አንድ መድረክ እየተናገርኩ ነበር። አሁን ሳይንስና ቴክኖሎጂ ተራቆ የወተት አይነት ተመርቷል። እስካሁን ድረስ ጃፓን ብትሄድ፣ አሜሪካ፣ አውስትራሊያ ብትሄድ፣ ካናዳ የእናትን ጡት ወተት የሚተካ ማምረት አልቻለም መስራት። አሁን እድገቱ ሲጨርስ ሁሉም ነገር ምን ይሆናል? የእናት ጡት ወተቱን ያዘጋጃል። ማሙሽ
እዛ ግንባታውን ጨርሶ በቃ ጨርሻለሁ። ቅድም እንዳልኩ ይሄ እንትኑ እድገቱ ጊዜውን ጠብቆ አልደረሰልንም። አየህ ቴክኖሎጂው እኔ ባለፈው ፈረንጆቹ እግዚአብሔር የለም አሉ አይደለም። እንግዲህ እኔ ቢያንስ ፈረንጆቹ ልክ ናቸው እያልኩ አይደለም። ቢያንስ ግን አንደኛ ሆዳቸው ሞልቷል፣ በቂ ሕክምና አለ። እንደው አሜሪካ ሆኖ እግዚአብሔር የለም ቢል አንድ ሰው እኮ አይሆን እንዴ ሊል ይችላል። አሁን ኢትዮጵያ ውስጥ እግዚአብሔር የለም ምን ብለህ ነው የምትለው አንተ? በባዶ ወድ በዝናብ እያረስክ ቡና እኮ የኢትዮጵያን ኢኮኖሚ እኮ የሚመራው እኮ ራሱ ጊዜ ነው በቀጥታው። ምን ጨመርንበት? አሁን እኛ እግዚአብሔርን እኮ የረዳ ነው ከጅማ ቡናውን ጅቡቲ በማድረስ ነው። ምንም እኮ የጨመረው ነገር እኮ የለም። ፈረንጆቹ ግን ያንን ነገር ፈረንጆቹ ለምሳሌ አፈሩን አቀልጠው ብረቱን ቀጥቅጠው መርከብ አውሮፕላን እስካው ሞባይል እኮ ካፈር ከምናምን የተሰራው ግን አሁን አፈር ጋር ግንኙነት ያለ ይመስላል። ምን ይስናየው አይደል? በፍጹም ደክሞበታል ጎበዞቹ። እኛ ምንድነው እስካሁን በኤክስፖርት የኢትዮጵያ ኢኮኖሚ ዘንድሮ በጣም ተሻሽሏል ከተባለ ምን ምርምር ሳትመራም ዝናብ ጥሏል ማለት ነው። እኔ አሁን ይዟል። ቤተሳይዳ አሜሪካን ሜዲካል ፕላዛ በቤተሳይዳ